ከኦርቶዶክስ ቤተሰብ የተወለደ ነው። ነገር ግን ከጊዜ በኋላ ሃይማኖት አያስፈልግም ብሎ ፈጣሪ የለም ብሎ ነበር የሚያምነው እና ተክለ ሃይማኖት አካባቢ 99 ቁጥር ሱቅ ላይ እነ ወንድም ጃዕፈር ጋር ማለት ነው እዛ ይመጣ ነበርና ለምን አናገናኝህም ብለው ከኔ ጋር አገናኙት እንድንወያይ ማለት ነው። እኔስ እሺ አቋም ይዤ ነው የምወያየው፣ ቢያንስ ፈጣሪ አለ ብዬ አምናለሁ። ይሄን እምነት ይዤ ነው። እሱ ምን ይዞ ነው የሚወያየው? መጀመሪያው ወይስ ፈጣሪ የለም ማለት ራሱ እምነት ነው ወይስ ምንድነው? ባዶ አየር ላይ የተንሳፈፈ ነው። ተገናኘንና ምንድነው የምትለው አልኩት። እኔ ፈጣሪ የለም ብዬ ነው የማምነው አለኝ። ከተናገርከው ንግግር 50% ትክክል ነው አልኩት። አልገባኝም አለኝ። ፈጣሪ የለም ብለህ ስትናገር ይሄ ንግግርህ የሚያሳየው ዋንስ አፖን ኤ ታይም እንደነበረ ነው የሆነ ወቅት ላይ። ከጊዜ በኋላ ግን ኢንዴንጀር በአደጋ ምክንያትም ይሁን ወይ በሌላ ስለጠፋ ስለተሰወረ የለም ብለህ ትናገራለህ አልኩት። አልገባኝም አለኝ። አሁን ደንግጦ ይሆን ወይ በትክክል ስላልገባው ነው እንጃ። እሺ ላብራራለህ አልኩት። በማንኛውም ሰው ቋንቋ አልኩት፣ በአማርኛ ብቻ ሳይሆን በማንኛውም ሰው ቋንቋ የለም የሚለው ቃል አረፍተ ነገር ውስጥ የሚገባው የሆነ ወቅት የነበረን ነገር ለማመላከት ብቻ። ከጊዜ በኋላ ሲጠፋ ሲሰወር የለም ይባላል። የቱ ሲባል ያ ነገር ተብሎ ይጠራል። ከመነሻው የሌለ ህልውና የሌለው ማተር ያልሆነ ነገር የለም አይባልም። ምክንያቱም ምን የለም ተብለ ልትጠየቅ ነው። ምን ብለ ልትመልስ? ይሄ ነገር ካልክ ያ ነገር አለ ማለት ነው። አሁን ስለጠፋ ነው። መሰለን እንዲዞር ዞር እንልና ኡስታዝ ካሚል አለ አልኳችሁ። ምንድነው መልሳችሁ? የለም ትላንት ከትላንት ወዲያ ስለነበረ ነው ማለት ነው። ማንነቱ ስለታወቀ ነው። ምንነቱ ያልታወቀ ነገር አለ ተብሎም ለመጠየቅ አይመችም። የለም ብሎም ኢንካር ለማድረግ አይመችም። ፈጣሪ የለም የሚለው ያንተ ንግግር የሚያሳየው ዛሬ ላይ ፈልገ ስታጣው ወይ እንዳንተ አገላለጽ በአምስቱ ሴንስ ኦርጋን ፊል ማድረግ ሲያቅትህ እርሱ የለም ካልክ ጥንት ነበረ፣ አሁን ግን ተሰውሯል ወይ ሞቷል ማለት ነው ባንተ ቋንቋ። ስለዚህ 50% ያልኩ በፊት ነበረ ማለት ትክክል ነው። አሁን ቀጣዩ ክርክራችን ስቲል ነው አሁንም አለ ወይስ የለም ነው እንጂ ከመነሻው ፈጣሪ አለ ወይስ የለም አይደለም። እሱን አንተም ማምነሃል አልኩት። እንዴ አማርኛ ለምን ተሰነጣጥቃለህ አለኝ። ይሄ ቃላት ስንጠቃ አይደለም፣ ሐቂቃ ሎጂክም ነው ሪያሊቲም ነው። እሺ የኔ ቃላት ስንጠቃ ከሆነ እስቲ አንተ አንድ አረፍተ ነገር ስራልኝ። እስከዛሬ ድረስ በህይወት ያላየኸው ሲነገር ሰምተህ ማታቀውን ነገር በአእምሮህም ውል ያላለውን ነገር እስቲ ሳለው ግድግዳ ላይ ብትባል ምን ልትስል ትችላለህ? አእምሮ ራሱ ማሰብ የሚችለው ካለ ነገር ነው የሚነሳው። የለም ተብሎ የሚጠራ መጀመሪያም ህልውና የሌለው ነገር ምን የለም ብለህ ልትገልጸው ትችላለህ? ይሄ ነገር እንዳትል ይሄ ነገር ማለት የግድ የነገርየው መኖርን ግድ ያስብላል። ዳይኖሰርስ ለምሳሌ የለም ማለት እንችላለን። የሆነ ወቅት ላይ በመድራችን የነበረ ግዙፍ እንስሳ ነበረና ዛሬ ዝርያው ስለጠፋ ዳይኖሰርስ የለም ይባላል። ከመነሻው ምንም የሌለ ነገር እንዴት የለም ይባላል? ተግባባን? የግድ ለአላህ መኖር ሌላ ዓለም ውስጥ ገብቶ ማስረጃ ማሳየት አያስፈልግም። እንዳመጣጣቸው እንደራሳቸው ቃላት መያዝ ነው። ሁለተኛው መኖርና አለመኖር የሚለውን ነጥብ ብናነሳ ከሁለቱ ማን ነው ቀዳሚው በዚህ ዓለም ላይ? በሎጂክ ስግብ ይሆን መኖር ይቀድማል ወይስ አለመኖር? መኖር የመጣው ካለመኖር በኋላ ነው ወይስ አለመኖር የመጣው ከመኖር በኋላ ነው? የቱ ነው መቅደም ያለበት? ሎጂካሊ ውጁድ መኖር ቀዳሚ ነው። አለ የሚለው የለም ከሚለው ቀዳሚ ነው። ለምን ከተባለ ፉቃሃኡ الاسلام ምን ይላሉ በቃዒዳቸው? ፋቂዱ ሸይ ላ ይዑጢ፣ የሌለው አይሰጥ። ከሌለ ነገር ያለ ነገር ሊገኝ በፍጹም አይችልም። ካለ ነገር ግን ወደፊት ከጊዜ በኋላ አለመኖር መጥፋት ሊከሰት ይችላል። ስለዚህ ይሄ ዓለማችን ላይ ዛሬ አለ ብለን የተስማማንባቸው መኖራቸውን ያረጋገጥነው ሁሉ ፈጣሪ ከሌለ ከምን መጡ? ካለመኖር። ከሌለ ነገር ያለ ነገር ሊገኝ ይችላል? መጀመሪያ አስሉ ኦሪጂኑ የዚህ ዩኒቨርስ ምንም ከሆነ አስሉ እንዴት ከምንም ያለ ነገር እንዴት ሊገኝ ይችላል? የሌለው አይሰጥም። ኪሱ ላይ ምንም ከሌለ ሰው እጅህን ከተከዛ ብር ይዤ ወጣው ትላለህ? ብር ይዘህ ወጣው ኪሱ ላይ ስለነበረ ነው። ስለዚህ መጀመሪያ አስሉ ኦሪጂኑ የዩኒቨርስ ምንም ነገር አለመኖር ከሆነ ካለመኖር መኖር ሊገኝ በፍጹም አይችልም። ይሄው ዛሬ ግን አለን የምንል እኛ ሰዎች ሰማይ ምድር ምናየው ካለ ይሄ መኖር የሚባለው ነገር ከምን መጣ? ካለ ነገር ነው ግዴታ ሊገኝ የሚችለው። ስለዚህ ሁሉ ውጁድ አስበቅዬ ነው። ለአንድ ነገር መገኘት ቀዳሚ ነው።
የጌታ አላህ መገኘት ነው እኛንም እንድንኖር ያደረገን። እሱማ ባይኖር